ሰላም ቤተሰብ እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁኝ። እንደምታዩት ማርኬት የሆነ ሚክስድ የሆነ ነገር ነው የምናየው። አንዳንድ ኮይኖች ግሪን ናቸው፣ አንዳንድ ኮይኖች ሬድ ናቸው። ፋርት ኮይን አይታችሁ ከሆነ ሬድ ደን ግሪን ሬድ ደን ግሪን ፓተርን ነው እያየን ያለ ነው። ቢትኮይን 94390 ላይ ነው ያለው። እንደምታዩት ለዛውን በሰዓቶች ውስጥ 0.3% አድጓል። ቀኑ 1.6% ቀንሷል። ግን ኦቨርኦል ስትመለከቱ ቢትኮይን 12% እና 47% ለወሩና ለአመቱ ጨምሯል። ኢቴሪየም ላይ ስታዩ ባለፈው ነግሬያቸው ለኢቴሪየም ሜቢ ሊጨምር ይችላል፣ ምክንያቱም ሌሎቹ ክሪፕቶ ከረንሲዎች ሲጨምሩ ኢቴሪየም 42% ዳውን አድርጓል። ሶ ኢንቨስት አድርጋችሁ ቢሆን ባለፈው አመት ኢቴሪየም ገዝታችሁ ቢሆን ኢቴሪየም ሎስ ላይ ነው ያላችሁት። ቴዘር is always ቴዘር። XRP my friends XRP ሆልደሮች እንዴት ናችሁ? BNB 590 ላይ ነው ያለው። BNB 600 አካባቢ ነበር last week, right? last week 600 ላይ actually 16. Okay. BNB is holding 600 ላይ ሶላና 146 ሶላናን ሜቢ ከ$90 በታች ነው ካየሁት ሜቢ ኮንሲደር ላደርግ እችላለሁ እንደ መግዛት። Dogecoin Dogecoin is one of my favorite coins በብዙ ሪዝን ማለት ነው። አንደኛ የመጀመሪያ ሜም ኮይን ነው። ሁለተኛ ብዙ ሰዎች ሆልድ ያደርጉታል። ሶስተኛ ከኤለን መስክ ጋር ሪሌትድ ያደረገ ኮይን ነው። ሁልጊዜ እሱም ዶጅ የሚለውን ስም አለው ነው ይወደዋል። ካርዳኖ is I don't know ካርዳኖ ላይ አሁን ላይ ሚክስድ ፊሊንግ ነው ያለኝ። ምንም አይነት ሙቭመንት አናይም ፕራይሱ ላይ፣ ግን ብዙ ሪሰርች የሚደረግበት what can you do? Sui 331, Chainlink $14, Avalanche Stellar ብዙም ኢንትረስትድ አይደለሁኝም። ሺባ ያላችሁ ሰዎች እንዴት ናችሁ? አዲራ ያለ ይቀጥላል። አዲስ ኮይኖችን ምንም አላይም። ከ1 to 100 ውስጥ የገቡ ትራምፕ ኮይን $11 I think ቅድም $10 ላይ ያየሁት መሰለኝ about 2-3 hours ago. Yeah, somewhere there 1086 last week $15 ደርሰን ነበር። ፖሊጎን ማቲክ አንድ ሰሞን ላይ በጣም ገዛ ነበር ይሄንን ኮይን። alright ይሄንን ያልካየን let's go ቻርቱ ላይ እንሂድና እስቲ እያንዳንዳቸውን እያደማን ለማየት እንሞክራለን። let's start with Bitcoin. By the way ይሄ የምታዩት ቻርት ዴይሊ ቻርት ነው። just confuse እንዳደረጋችሁ የት እንዳለኝ ብዙ ላይኖች እናንተ ያላችሁ። ባለፈው ይሄ by the way ባለፈው የሰራነው ቪዲዮ እንትን ለማለት ነው። ሁሉንም ዝቅ እናድርግና ለማየት እንሞክር። እንደምታውቁት ባለፈው ይሄንን ክሮስ አድርጎ መውጣት አለበት I think ብለን ያለን መሰለኝ ወጥቶ ነበር ያ then ይሄንን ማለፍ አለበት አለን። still Bitcoin is holding ምንም አይነት ሎ ያየነው ነገር የለም። still higher ነው። እዚህ ጋር higher ነበረ went down high ሆነ፣ ከዚህኛው በላይ አልነበረም። ነገር ግን ወደ ታች አልወረደም። ሪስፔክት አደረገና ያንን ወጣ then ወረደ፣ አልወረደም በጣም then ወጣ ወረደ፣ ግን still ከዚህ በላይ ነው ያለው። ምንድነው የምናየው ለቢትኮይን ራይት? ቢትኮይን ላይ የምንመለከተው ምንድነው አሁን ላይ ዴይሊ ላይ እንደምትመለከቱት ማክዲ ኦሬዲ ከርቭ አድርጓል። ቲንክ እቺ ነገር ኢንክሪዝ አድርጋት ወደም እንድታያችሁ። ማክዲ እንደምታዩት ከርቭ አድርጓል። አርኤስአይም ኦልሞስት 7 አካባቢ ላይ ነው ያለው። ሶ ይሄ የሴል ቴሪቶሪ ላይ ነው ያለው፣ ግን ዴይሊ ነው። ሶ ብዙም ሲግኒፊካንት ያልሆነ እንትን ሊሆን ይችላል። ይሄንን ግን ወደ መንት ዊክሊ ስንቀይረው ሌላ ነገር ነው የምናየው። ይሄንን ወደ ዊክሊ ላይ እንቀይረውና by the way እንደዚህ ድሮ ያሰምርኳቸው ነገሮች ሲኖሩ ሁሉን ነገር ኢዚ ያደርገዋል እንትን ለማለት። ኦኬ ዊክሊ ላይ የምናየው የቢትኮይን ዋጋ ማክዲ የሚለን የቢትኮይን ዋጋ ይጨምራል ነው።
የአርኤስአይም ስቲል ሃይ ነው ግን ዴሊ እንደምናየው 70 አካባቢ ላይ አይደለም አትሊስት 50 ምናምን ቤት ላይ ነው ያለው ሶ ይሄ ከቀጠለ እቺ ፐርፕል ላይን ክሮስ አርጋን ያለችው which is ዋጋው ይጨምራል ማለት ነው ግን ሌሎችንም ነገሮች ስንመለከት አብረው ኮንግሩንት እየተናበቡ የሚሄዱ ይመስላሉ ይሄ ሻርፕ ነበረ ነገር ግን አሁን የምንፈልገው ምንድነው ብሉ ይሄንን ኦሬንጅ ላይን ክሮስ አድርጎት ወደ ላይ እንዲሄድ ነው ዋንስ ያንን ክሮስ አድርጎ ከሄደ አሁን ያለነው የት አካባቢ ነው ማለት ነው እንደዚህ አይነት ቴሪቶሪ ላይ ነው ያለነው ልንሄድ እንችላለን ነገር ግን እዚህ ጋር እንደምትመለከቱት እነዚህን ሬድ መጣ ሬድ ራይት ከዛ የላይት ፒንክ I don't know የፈለጋችሁትን ከለር በሉት ከዛ ካረገ በኋላ ይጨምራል ብለው ሲሉ ዳምፕ አደረገ ሶ እዚህ ጋር ግሬድ ነበረ ካንድሉ then green ሁለት ሶስት ካንድሎችን ግሪን ሰጠን then long red candle መጥቶ ዳምፕ አደረገ ባየሮች መጥተው ታሪኩን ቀየሩት ማለት ነው እዚህ ጋር ሶ ሁሉ ጊዜ ይሄ አለ ማለት ይጨምራል ማለት አይደለም ነገር ግን ማክዲ ያለን ያለው ይጨምራል የሚለን ስለዚህ the next few days ያሉትን ካንድሎች አይተን ቢትኮይን ሜቢ $125,000 አካባቢ ላይ ባለፈው እንዳልኳችሁ ሊደርስ ይችላል ግን ያንን ማድረግ ካልቻለ ቢትኮይንን የምናገኘው የት ነው እዚህ አካባቢ ነው ሌላ ደግሞ ለናይ የሚገባን ምንድነው ከዚህ በፊት አይታችሁ ከሆነ ቢትኮይን ምን ያደርጋል አረገ ወጣ then ወረደ right then ወጣ ተመልሶ ወረደ ወጣ higher high right ተመልሶ ወረደ ግን ተመልሶ ሲወርድ የት ነው የመጣው የሚለውን ስትመለከቱ እዚህ ጋር በፊት የነበረበት ሃይ ላይ ነው የመጣው $10,000 አካባቢ ላይ $13,000 አካባቢ ላይ መጥቶ ተመልሶ ከዚህ ነው የሄደውና ሜቢ ተመልሰን እዚህ አካባቢ ላይ ልንመለስ እንችላለን በፊት ሃይ የነበረው ማለት ነው ያም ምንድነው 60 ምናምን ሺህ እስከ 70 ሺህ ብር አካባቢ ባለው ልንመለስ እንችላለን that's why ባለፈው ስላችሁ 100 ምናምን 125 ሺህ ብር ወይ 60 ምናምን ሺህ ብር ልንመጣ እንችላለን ብዬ ያልኳችሁ by the way ይሄንን ስናገር የዛሬው 3 ሳምንት አካባቢ የቢትኮይን አሁን የምናወራውን ወሬ አናወራም ነበር ለምን ብትሉኝ ቢትኮይን የሚያሳየን የነበረው በጣም የተለያየ ሲናሪዮ ነበር የሚያሳየን ምንድነው እሱም ብላችሁ ብትሉኝ ይሄ በየወሩ ነው ያንዳንዱ የምታዩት ካንድል እዚህ ጋር ያለው ካንድል የሚያሳየው የያንዳንዱን ወር ነውና ምንድነው የምናየ የነበረው የተለየ ነው ያልኳችሁ RSI እና ማክዲ እያሉ ነው ያሉት ምንድነው ዋጋው ይቀንሳል ነው I think እቺ ነገር ለቀንሳት እያሉ ነው ያሉ ዋጋው ሪቨርት ያደርጋል ነበር ምክንያቱም 70 ምናምን ላይ ያለው ማክዲ ኦሬዲ ከርል ያደረገ ነበር የነበረው እዚህ ጋር እንደምትመለከቱት በቃ እየወረደ ነበር የነበረው ሌላ ምንድነው ማክዲ RSI ቮልዩም ዳውን ያደረገ ነበር በጣም ሎ ነበር ቮልዩሙ ግን all of the sudden ምን አየን ፑል ባክ አየን ፑል ባክ ብቻ አይደለም እንደውም አሁን የምናያቸው ሌሎች ካንድሎች ምንድነው ያንን ብሬክ አድርጎ ሊወጣ ይችላል ከዚህ ጋር እንደሆነው ማለት ነው ይወርዳል ብለን ኤክስፔክት ስናደርገው ራይት እነዚህ እንትን ላይት የሆኑ ግሪኖች ከመጡ በኋላ መምጣት የነበረበት ልክ እንደዚህ አይነት ሬድ ነበር ግን ያ ሃፕን አላደረገም ላይት ግሪን ያደረገ all of the sudden ታሪክ ተቀየረ እዚህ ጋር ወደ ላይ አፕ አደረገና same thing እዚህ ጋር አሁን ምንድነው ትንሽ ከሄድን በኋላ ልንወርድ እንችላለን እዚህ ጋር እንደምታዩት ማለት ነው ግሪን then ሬድ ሊሆን ይችላል so ሁለት ሲናሪዮ ነው ያለው ይሄንን ቻናል ብሬክ አድርገን ከወጣን ወደ 125 ሺህ ብር አካባቢ ልንሄድ እንችላለን ነገር ግን ይሄንን ብሬክ አድርጎ ካልወጣ ከተመለሰ ቢትኮይን ቅድም እንዳልኳችሁ እዚህ አካባቢ ሊመጣ ይችላል 60 ምናምን ሺህ ብር አካባቢ ሊመጣ ይችላል ማለት ነው ይሄንን ነው ማየው ለቢትኮይን እንግዲህ ሌላ ነገሩን የሚቀይረው ነገር ካለ እያየን ሰሞኑን እንትን ፋይናንሻል አድቫይስ አይደለም እንደሚመቻችሁ ማድረግ ትችላላችሁ ሱዊ ኮይን ባለፈው ነገር ሱዊ ኮይን አዲስ ነው ሱዊ ኮይንን መንትሊ ማየት አንችልም ምክንያቱም የሚሰጠን ብዙም እንትን ስለሌለ ማለት ነው just ዴይሊ አድርገን ለማየት እንሞክር የሱዊ ኮይን ይሄንን ቴሪቶሪ ኦሬዲ ብሬክ አድርጎ ወጥቷል
ዋንስ ይህንን ቴሪቶሪ ብሬክ አድርጎ ከወጣ በኋላ እዚህ ጋር መጣ ሰፖርት። ይሄኛው ሬዚስተንስ ነበረ ወረደ ብሬክ አድርጎት ወጣ then መልሶ እንደ ሰፖርት ሆነ ስቲል በዛው ቻናል ውስጥ ነበር የተጫወተ የነበረው። እዚህ ጋር እንደምታዩት I think $2 something ላይ 208 ነው 208 አካባቢ ላይ ብሬክ አድርጎት ወጣ። ትልቅ ኢንትሪ ፖይንት የነበረው የት ነው? ይሄ 170 አካባቢ ላይ ነበር። እዛ ላይ የገባችሁ ሰዎች ኮንግራቹሌሽን። ግን አሁን ላይ የማየው ምንድነው ለሱዊ ኮይን ዴይሊ እንደሚወርድ ነው። ምክንያቱም RSIም ኦሬዲ ከ70 ምናምን በላይ ነው። ማክዲም ኦሬዲ ብሉ ላይን ኦሬንጁን ክሮስ ሊያደርገው ነው። ግን ብዙ ነገሮች ሊመጡ ይችላሉ። ይሄንን ብሬክ ያደረገበት ባለፈው እንዳልኳችሁ ብዙ ኒውስ ነበረ። ሶ ኤክስፔክት አድርጉ ኤኒቲንግ ኒውስ ምናምን ከመጣ ይሄንን ታሪክ ሊቀይር ይችላል። ሶ ሁልጊዜ በቻርት ላይ ብቻ ሪላይ አታድርጉ። ቻርት ምንድነው የሚያደርገን? ሰፖርት ያደርገናል ለምን ወሰናቸው ውሳኔዎች። ከዛ ውጪ ብዙም እንትን አትበሉ። የዶጅ ኮይን ሴም ቲንግ እዚህ ጋር ብሬክ አድርገን እንወጣለን ብዬ ነበር። አልሆነም። ተመልሰን ወረድን። እዚህ አካባቢ ላይ ይመጣል ግን ብሬክ አድርጎት አልወጣው ነበር። እዚህ ጋር ብሬክ አድርጎት ወጥቷል ብዬ ነበረ። ሴም ቲንግ አልሆነም። we will see the next few days ምናየው ነገር ነው። ግን ለዶጅ ኮይን ብዙ ሂስትሪ ያለው ኮይን ስለሆነ ይሄንን ዊክሊ እና እንትን ላይ ብታረጉት ዊክሊ ላይ የሚለን ምንድነው የዶጅ ኮይን ዋጋው ሊጨምር ይችላል። then ከጨመረ በኋላ maybe the next 4-5 weeks ካየን በኋላ ተመልሶ ባውንስ ወደ ታች ሊወርድ ይችላል። እሱም ኤክስፔክት የሚያደርገው ባለፈው በሰራሁት ቪዲዮ ላይ እንትን ካላችሁ ካስታወሳችሁ ከ18 ሳንቲ እስከ 21 ሳንቲ አካባቢ ብያችሁ ነበር። ሴም ቲንግ ነው። አሁንም እዛ አካባቢ ላይ ሲደርስ ተመልሰን ባውንስ ልናደርግ እንችላለን፣ ልንወርድ እንችላለን። ሶ next few weeks የሚቀጥሉትን ጥቂት 3 ሳምንት 4 ሳምንቶች ሜቢ 5 ሳምንት አካባቢ ልንጨምር እንችላለን። ግን ያ ጋራንቲ አይደለም። ቅድም እንዳልኳችሁ የፋይናንሻል አድቫይዘር አይደለም። just be careful። ይሄንን ግን ወደ መንትሊ ብናደርገው ዴይሊውን ወደ መንትሊ ብናደርገው ምንድነው የምናየው የሚለውን ስንመለከት መንትሊው የሚያሳየን መንትሊው የሚያሳየን ማክዲ ሻርፕ የሆነ እንትን ዳውን ትሬንድ ነው ያለው። የሚያሳየን ምንድነው ማክዲው ሊወርድ ይችላል። ነገር ግን ያ ስቲል እዚህ ጋር ማይነት እንትን አይለንም። ምክንያቱም 50% ላይ መሃል ላይ ነው ያለው። ግን ከዚህ በፊት በነበሩት ሂስትሪዎች ላይ ስትመለከቱ ከ50% ላይ ተነስቶ አፕ ያደርጋል፣ ዳውን ያደርጋል። ሻርፕ የሆኑ ሙቭመንቶች ነው የምናየው። ሶ ከዚህ የተነሳ ሜቢ ዶጅ ኮይን በወራቶች ስትመለከቱ ዶጅ ኮይን ዳውን ትሬንድ ነው የምናየው። ከዚህ ጋር ሊቀየር ይችላል ኤኒ ታይም። ምክንያቱም ሜም ኮይኖች በጣም it's hard to predict። ትንሽ ነገር ሊቀይረው ይችላል። የዶጅ ኮይን ትዊት በእንትና በኤለን መስክ ሊቀይረው ይችላል። የኤክስአርፒ እንግዲህ ከዚህ በፊት ከተናገርኳቸው ነገሮች እናንተ ዲሳይድ አድርጉ ምን ሊሆን ይችላል የሚለውን። ይሄንን ለእናንተ ትውላችኋለሁ። ይሄ ፒኤንጂውን ለምን እንደሸጥኩ ላሳያችሁ። ፒኤንጂው I think ዴይሊ ራሱ ብናረጋው ኦኬ ያ ዴይሊ ፒኤንጂውን ላሳያችሁ። ሲገባ የገዛውት I think 495 እንደዚህ አካባቢ ላይ ነው። ትልቅ በብዙ አቨሬጅ ዳውን ያደረኩት ባለፈው ስናገር ከሰማችሁ ይሄንን ኮይን ዲስፈንክሽን ይሄንን ኮይን ስገዛ የነበረው ስንት ላይ ነው ስገዛ የነበረው? I think somewhere እዚህ አካባቢ ገዝቻለሁኝ። then ወረደ ኖ እዚህ አካባቢ እዚህ አካባቢ ላይ የሆነ ነገር ገዝቼ ነበር። እዚህ somewhere ስወጣ ተሸጣለሁ ብዬ ማለት ነው። then ወረደ 2 ምናምን ላይ ሞከርኩኝ፣ እንደገና ወረደ። then እዚህ አካባቢ ላይ I don't know ልግዛ I think ልገዛ አሰብኩኝና ተውኩት። I said you know what let it bottom ብዬ እንትን አልኩኝ ማለት ነው። አዲስ ኮይኖች ብዙ ጊዜ ምንም አይነት እንትን የላችሁም ትሬድ ለማድረግ ምንም አይነት የምታዩት ነገር የለም ወደ ኋላ ሄዳችሁ ማለት ነው ትሬስ ለማድረግ። so I let it bottom እንዲያረጋልኩኝ then እዚህ አካባቢ ላይ እንደውም ኮይኑን ማየት ሁሉ ትቼ ነበር።
እንደምታዩት ማግኒ ከርቭ እያደረገ ነበር ተመልሶ ወጣ ራይት ሲ then እነዚህ ግሪን ዳርክ ግሪን ካንድሎች ወደ ላይትነት በሚቀይሩበት ሰዓት ላይ በ11:08 አካባቢ ላይ ሸጬ ወጣ ሶ ለሚቀጥሉት ጥቂት ቀናቶች PNGU ሊወርድ ይችላል ላልኳችሁ የፋይናንሻል አድቫይስ አይደለም ብዙ ሽጡ አይደለም ነገር ግን ጀስት እንደ መንደርደሪያ እንዲሆናችሁ ነው ሰብስክራይብ በማድረግ ቤተሰብ ሁኑ እንደዚሁም ደግሞ ለሌሎች ሰዎች ሼር አድርጉ መልካም ጊዜ